ነበርና እስኪ ምን ነበር የተፈጠረው ሳውዲ አረቢያ አካባቢ? ባለፉት ዓመታት የነበረው ጦርነት ብዙ ወጣቶችን ስራ አጦቱና ጦርነቱ ብዙ ወጣቶችን ከሀገር አስወጥቷል እና እነዚህ ወጣቶች በሁለት አቅጣጫ ነው የሚመጡ። አንዶቹ ግማሾቹ በዚህ በሊቢያ አድርገው በሱዳን አድርገው በሊቢያ ወደ አውሮፓ ይሞክራሉ። ሌሎቹ በጅቡቲና በሶማሊያ አድርገው በየመን ወደ ሳውዲ እና ሌላው ሚድል ኢስት ይሞክራሉ። ይሄ መካከል ቢዝነስ ተፈጠረ። ምን አይነት ቢዝነስ? የሂውማን ትራፊኪንግ እና የድረግ ቢዝነስ በየመን በተለይ የመን ፈርሳ የለም እንደ ሀገር እና በየመን እና በሳውዲ መካከል በሁቲዎች እና በነሱ መካከል ያለው ግጭትን ተደማምሮ ፈጥሮ ጋንግ ድሮም ነበረ ድሮም ነበሩ፣ ግን አሁን በጣም ሰፋና የሚሄደውን ወጣት ድሮ ገንዘብ አስከፈለ ብቻ ማሳለፍ ነው። አሁን ምን አደረጉ? ሊቢያ ላይ እንደተጀመረው ወጣቶችን ከገጠራቱ ኢትዮጵያ መልምለው 10,000 ብቻ ትከፍላለህ ሄደህ ሰርተህ ታመጣለህ ምናምን ይላሉ። ልክ ተሻግሮ የመን ከውሃ ተርፎ ማለት በታሪክ ረዳው ከውሃ ተርፎ እዛ ሲደርስ ይያዝና ሆስቴጅ ይሆናል። ከዛ የቶርቸር እየተደረገ ለቤተሰብ ቪዲዮ ተልኮ ብር ያስከፍላሉ ማለት ነው። ይሄ የመን ውስጥ ነው። ኢንክሬዲብል ሳደ የሆነ ነገር ነው። ሴቶችን ለስሌቨሪ ይሸጧቸዋል፣ ወንዶችን ያደርጓቸዋል፣ አረቦች ይሸጧቸዋል። ከዛ እድል አግኝቶ ደግሞ በዚህ በተራራ ውስጥ በጫካ ውስጥ ወደ ሳውዲ የሚሄደውን ደግሞ እዛ የሚጠብቀው ማፊያ አለ። ይሄ ማፊያ አረቄ ድረግ ይጭንባቸዋል ወደ ሳውዲ ተሸክሙ እንዲያስገቡ። ከተያዙ ሞት ፍርድ ሞት የሚገደሉ በዚህ ነው ማለት ነው። ይሄ ማፊያ ፉክክር አለው። ብዙዎቹ የመንግስት ወታደር የነበሩ የኦላ የነበሩ የህወሓት የነበሩ አሉ። ብዙ እንደዚህ ወደ የወጡ ወታደሮች እና ኤክስፒሪንስ አላቸው እና ስታብሊሽድ አርምን ናቸው እና የራሱ ካምፕ አለው። የከሌ ካምፕ፣ የከሌ ቴዲ ካምፕ፣ የጀዋር ካምፕ ብሎ በቃ ጋንግስተሮቹ መርጅ አድርገዋል። ኔትወርካቸው አዲስ አበባ ውስጥም ሪያድ እና ጅዳም ያለ ማለት ነው። ትልልቆቹ ከላይ ያሉ እነሱ እዛ እርስ በርሳቸው ማፊያ አይደለ ይፎካከራል ገበያ ሲሻማ። ይህንን ከበር ለማድረግ የአካባቢያዊነት ጀምረው ሶሻል ሚዲያ በመጠቀም ወንጀላቸውን ሰው እንዳያይ በጣም ልጆቹን እል ውስጥ ድረግ ይሰጧቸዋል። ልጆቹ በጣም አሰቃቂ አይዶ ነው ካየው ቪዲዮ አሰቃቂ ነገሮችን ያደርጋሉ እና ይህን ነገር ኢትዮጵያ ውስጥ ካለው ለይታ አትሄድ ማየት የለብንም። ኢትዮጵያ ውስጥ ከእስር ቤት ስወጣ አንድ ያልኩት 5 ልዩ ነገሮች ተፈጥሯል በአብይ ዘመን። ኮመርሻላይዜሽን ፖለቲካ ወደ ብር መቀየሩ፣ ፒአራይዜሽን አብዛኛው ነገር ከኮንክሪት ይልቅ የፒአር ስራ መሆኑ፣ ዲሴኩሪታይዜሽን አንዱ ደግሞ ክሩሊቲ የጭካኔ ጦርነት ምን ያደርጋል መሰለህ? ኢትዮጵያ ስለሆን ምናምን አይደለም። አንድ ሀገር ጦርነቱ በተለይ የእርስ በርስ ጦርነቱ ሲቆይ ሰው ሞትን፣ ግድያን ኖርማል ይሆንበታል፣ አይለማመደውና ኖርማላይዜሽኑ ክሩሊቲ ይሆናል። ኢትዮጵያ ውስጥ አሁን ድሮም ሰው ይገዳዳል፣ ግን አዲሱ ነገር ምንድን ነው? ሬሳ ማቃጠል፣ አሰቃቂ ግድያዎች ያ አይደለም፣ ራስን መቅዳት። ዲስ ሶሻል ሚዲያ። አንድ መጽሐፍ እስር ቤት እያለው መሰለኝ ያነበብኩት ኪኦስ መሽን የሚል ስለ ይሄ ሶሻል ሚዲያ እና አይምሯችን ላይ ያለው ነገርና ትግራይ ላይ ታል ሰዎች እየገደሉ ወታደሮቻቸውን ሲከዱ፣ አማራ ውስጥም ያሉት ሬቤሎች፣ ኦሮሚያ ውስጥም ያሉት የሚያደርጉት ነገር ስታይ መቅዳቱ ምን አመጣው ብዬ ስወስደው ኪሊንግ ኖት ሪሊ ኪሊንግ ዜር ፐርፎርሚንግ ለነሱ አክት። አሁን እነኝህ ገዳዮቹ አንዳንዶቹን እነግራቸዋለሁ ስትሪም እያደረጉ ነው፣ ቲክቶክ ላይ ስትሪም እያደረጉ ነው ይህን ግድያዎች የሚያደርጉት እና ሰው እንደገደሉ ከጥቂት ጊዜ በኋላ ነው ዜር ፐርፎርሚንግ ፎር ኦዲየንስ። እና የሀገራችን ለዛ እኮ ነው ውስጥ አብይ እናስብ ስል አብይ ለአሁኑ ላለው ችግር ዋና መንስኤ ቢሆንም ይሄ ክራይሲስ ጥሎልን የሄደው ሶሾ ኢኮኖሚክ ቀውስ ግን ቀላል አይደለም፣ ቢዮንድ ቦርደርስ ነው። እና ምንድን ያደረግነው ጊዜ ወሰድኩና አሰብኩት። ዋቱ ምስኪን ሼኮች እና የሀገር ሽማግሌዎች ሲለምኗቸው ነበር፣ ያስታርቋቸዋል። አዲስ አበባ በሚቀጥለው ሳምንት ይሰሩታል። እንዳሁም ገዳዮቹ ፌመስ ይሆኑና ፎሎሺፕ እንግዲህ ቲክቶኩን ታውቀዋለህ እየጨመረ ፌመስ ይሆኑ መጡ። ፌመስ ይባላሉ እና ስማቸው አንድ ወደ ቲክቶክ የመጣሁት ይህም ማርኬት አታክ ለማድረግ ነው። አይሞቱ ቴክ ኢት አውት ፖሊስ ከዚህ ወደ እንትን ከሚያ መነሻው እንዴት ነው ታውቃለህ? መፎጋገር ምናምን ይሄ ጌም የሚጫወቱ ምናምን ወደዛ አይ ቱክ ታይም ኤንድ አይ ስተዲድ። ከእነሱ ውስጥ የተወሰኑትን ሪክሩት አደረኳቸው። ቁጭ ብዬ አጠናሁት። ዘን ፐብሊክ ካምፔን ከፈትን።
ፐብሊክ ሲሆን ደግሞ ይሄን የማደርገው ነገር እናስረስ ማወቅ ያለባቸው what I do is totally different from what the state do. ስቴት ሪቨርስ ነው ያደረጉት። እነ ስታሊን ያደረጉት እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሉ ነው ያደረጉት። እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረጉት። ቤዚካሊ ምን አደረጉት? ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰሉ ነው ያደረጉት። እና ይሄ አሁን እነዚህ ማፊያዎች በጣም ፌመስ ናቸው አንዳንዶቹ። ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ገዝተዋቸው በቃ ፌመስ ናቸው። በተለይ እነዚህ ጊፍት የሚባል አለ። ጊፍት ሰጪዎቻቸው ይሰጧቸዋል። ጊፍት ሰጪዎቻቸው ናቸው ትልቁን ፓወሮቹ። ሶ ጊፍት ሰጪዎቹ ደግሞ አየህ ዝም ብሎ ጊፍት አይሰጡም። ኢንጆይ ኢት ዘን ኢንተርቴይንመንት ፎር ዘም እኮ አየህ ፊልም እንደሚያይ ሰው ነው። እና ፊልም እያዩ ፊልም አይታል ልጅ ሆነን የህንድ ፊልም ምናምን ተጠባብቀህ ስትቀመጥ አብረህ ታወራለህ። ቋንቋውን ራሱ ቢታወቅ ሲመጣ አብረህ ትመጣለህ። ሲያቀብጣቸው ጊፍት እየሰጡ በለው ግደለው ቁረጠው ይላሉ። ዲስ ሞር ክሪሚናል ሞር ሪስፖንሲብል ዳን አክቹዋል ኪለር። የስ ሶ እነኝህ ሰዎች አንድ ባንድ እያጋለጥን ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን ብንለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው ሎኬሽናቸው። ፒክ ተደረጉ እና ያካውስ የቀሩ አሉ። እነሱም አድፍጠዋል፣ ለጊዜው ይለቀማሉ። ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው፣ ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው እና ይሄ ነው የሰራ ነው። የተወሰንትን ጉድ ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። በጣም ብዙዎቹ ሲያመሰግኑ አይቻለሁ፣ ቴንኪው ሲሉ አይቻለሁ። ጀዋር بعد العسر يسرا ربنا أعلاك قدرا يا إمام الأنبياء أنت في الوجدان حي أنت للعينين ضي أنت عند الحوض ري أنت هاد وصفي يا حبيبي يا محمد يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك يرتوي بالحب قلبي حبي خير رسل ربي من به أبصرت دربي يا شفيعي يا رسول الله أيها المختار فينا زادنا الحب حنينا جئتنا بالخير دينا يا ختام المرسلين يا حبيبي يا محمد يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك فجرا جئت بعد العسر يسرا
فيك قدرا يا إمام الأنبياء. أنت في الوجدان حي، أنت للعينين ضي، أنت عند الحوض ري، أنت هاد وصفي يا حبيبي يا محمد. يا نبي سلام عليك، يا رسول